ሰላም ስሜ ለቱሽ በሺ ይባላል። የ19 ዓመት ኮንቴንት ክሬተር እንዲሁም ዴቨሎፐር ነኝ። ዛሬ እኔ ቲንክ አልተቀየረ ስፖርት ቤቱ እዚህ ይመስለኛል። አንደርግራውንድ ነው ያለው። ያው እንዳያችሁት ነው። እዚህ ጋር ቁጭ ብዬ ነው። ያው ሴታፔን ይመስላል። ያው እዚህ ጋር እንደምትመለከቱት የራሴ መጽሐፍቶች አሉኝ። ኪቦርድ ያው ጠዋት 12 ሰዓት ላይ አላርም እየጮኸ ነው። በቃ መነሳት ስላለብኝ ግዴታ ነው የተነሳሁት። ራሱ ቤተክርስቲያን ራሱ ድምጽ ይሰማል። እንደምንም ብዬ ተነስቼ ፊቴን ጠራረኩኝ። ከዚህ በኋላ ማሳያችሁ ነገር አለ ማለት ነው። ኦኬ እንዴት ናችሁ? እንግዲህ ዴይሊ ቭሎግ ዛሬ ጀምሬያለሁ እና ማታ ትንሽ ቆይቼ ነበረ። ነገር ግን ያው 6 ሰዓት አካባቢ የተኛው ይመስለኛል። ግን ያው ቭሎግ ሰራለሁ ብዬ ስለነበረ ጀስት መተኛት አልነበረብኝም ወይም ደግሞ ጠዋት መነሳት ነበረብኝ። ዴይሊ ሩቲን እንደምንም መለማመድ አለብኝ ማለት ነው እና ይህን ሩቲን ከጀመርኩት ጥቂት ቀናት ነው የጀመርኩበት። ይህን ዴይሊ ሩቲን ማለት ነው። አልዋሻችሁም፣ ምክንያቱም ማታ ጊዜ በጣም እያመሸው ነበር። አንዳንድ ስራዎች ነበሩ፣ ለዛ እነዛን ስራዎች መጨረስ ደግሞ ነበረብኝ እና ዴይሊ ሩቲኔ ምን እንደሚመስል ዛሬ ሙሉ ቀኔን አብረን እንውላለን። አይ ሆፕ ይህን ቪዲዮ በጣም እንደምትወዱት አውቃለሁ። ጠዋት እኔ የሚጀምረው መጀመሪያው ነገር ማድረገው ማታ ያሰብኳቸውን ጽሁፎች ወይም ደግሞ ሀሳቦች ዛሬ መስራት ያለብኝን በምን ሰዓት ላይ መስራት እንዳለብኝ ዊክሊ ነው እኔ እቅድ ማቅደው እና እነዛን እቅዶች ደግሞ እንዴት መፈጸም እንዳለባቸው ማስብ ይሆናል። ይህን ቻናል ፎሎ፣ ላይክ እንዲሁም ሰብስክራይብ በማድረግ ይህን ጆርኒን አብራችሁን ጀምሩ። ያው በፊት የተከራዩበት ቤት ይሄን ይመስላል። የራሴ ሴታፕ ማለት ነው። እንደዚህ ቁጭ ብዬ ነበረ መሰራቸውን ስራዎች የሚሰራው ምናምን ቪዲዮዎችን ኤዲት ማድረገው እንዲሁም ደግሞ ዌብሳይት ለድርጅቶች ዴቨሎፕ ማድረገው። ይሄን ይመስላል። አሁን ላይ ያለውበት ደግሞ ቤተሰብ ቤት መጥቼ ነው። ያው አንድ የሚከራዩበትን ቤት አስወጥቼ ነው ማለት ይቻላል። ግን ያው ይሄን ይመስላል ሴታፕ ማለት ነው። ያው እንዳያችሁት ነው። እዚህ ጋር ቁጭ ብዬ ነው። ያው ሴታፔን ይመስላል። ያው እዚህ ጋር እንደምትመለከቱት የራሴ መጽሐፍቶች አሉኝ። ኪቦርድ በቃ የተለያዩ ማቴሪያሎች ምናምን አሉኝ። ያው የተለያዩ ማቴሪያሎች አሉን። ያው የራሴን የሆኑ የዩቲዩብ የሚሆኑ የቲክቶክ ቪዲዮዎችን እንሰራለሁ። ቲክቶክ ላይ ግን ያው ብዙም ጎበዝ አይደለሁም። ቲክቶክ ላይ እንኳን ጎበዝ አይደለሁም፣ ግን ጀስት መስራት ስላለብኝ ደግሞ መስራት አለ ያን ነገር ማለት አለብኝ። ምክንያቱም ቲክቶክ ላይ የሚመጣ ኢንፍሉዌንስ በጣም ዝቅተኛ ነው። እናንተም ሌላ ጊዜ መጀመር ካለባችሁ አንድ ሶሻል ሚዲያ መምረጥ አለባችሁ። ከዛ ራሳችሁን ኤክስፓንድ ማድረግ ላይ ነው ፎከስ ማድረግ ያለባችሁ ማለት ነው። እኔ ሰጀስት ማድረገው ሌሎች ልጆችም ሊጀምሩ ሲሉ ይህንን ነው። ከዜሮ ለመጀመር ትንሽ አሁን ኢንስታግራም፣ ቲክቶክ ምናምን በጣም ምርጥ ናቸው ማለት ሾርት ፎርም ቪዲዮ ለሚሰሩ ልጆች ማለት ነው። እነሱ ሰጀስት ይደረጋሉ። ግን ዩቲዩብ ላይ መስራቱ ጠቀሜታው ምንድነው? አንደኛ ጥሩ የሆነ ኢንጌጅመንት እና ጥሩ ኦዲየንስ ታገኛላችሁ። ይሄ ማለት በእናንተ ኒሽ ላይ ቤዝ ያደረገው ኦዲየንስን መሰብሰብ ትችላላችሁ ማለት ነው። ስለዚህ ያንን ከቴሌግራምም ሊጀምሩ ትችላላችሁ ጓደኞቻችሁን ኢንቫይት በማድረግ። ግን ትልቁ ፖይንት ከአንድ ነገር ጀምሮ ከዛ ያንን ኤክስፓንድ ማድረግ ማለት ነው። በሪፒቲሽን ነው ያንን ነገር የምታመጡት። 5 ዓመት ሊፈጅ ይችላል፣ 2 ዓመት ሊፈጅ ይችላል፣ 1 ዓመትም ሊፈጅ ይችላል። ባይዞ የምትፈልጉት ቦታ ላይ ለመድረስ ማለት ነው። ግን እዛ ቦታ ላይ ከደረሳችሁ በኋላ ደግሞ ከዛም ወደ ተሻለ ለማደግ አሁን ሚስተር ቢስት የዓለማችን ቁጥር 1 ዩቲዩበር ነው። ስለዚህ በ100 ምናምን ሚሊዮን ሰብስክራይበር ኖሮት ግን አሁንም እየሰራ ነው ቪዲዮ አይደል?
ስለዚህ ትልቁ ፖይንት ያላችሁ ህልማችሁ ደረጃ ላይ መድረስ ብቻ እንዳልሆነ ማወቅ፣ ግን ደግሞ ካለው ይህንን ስታውቁ ኦቨርቲንኪንግ የሚባል ነገር አለ። ኦቨርቲንክ ስታደርጉ መቼም አትጀምሩም። ስለዚህ ይሄን ልነግራችሁ ነው። አሁን ቀጥታ ወደ ስፖርት እንሂድ ማለት ነው። ከሰፈር እየወጣሁ ነው ግን ያው እናም ቀጥታ የምሄደው ወደ ስፖርት ቤት ነው። እዛ ያለውን ቫይብ ደግሞ አብረን እናያለን ማለት ነው። ፀሐይዋ ምናምን በጣም ደስ የምትለው በዓል ላይ አላለ። ስፖርት ሰራዮ ቪዲዮዎችን መቅረጽ ባልችልም የተወሰኑ ያው እዚህ ማስተዋወቅ ጋር ምናምን ቆሜ መልክ የሰራው ነበር ማለት ነው። ያው እንግዲህ ከስፖርት ተመልሰናል። ትልቁ ፖይንት ምንድነው? ሩቲን ቢውልድ ማድረግ ነው። አሁን ላይ እኔም እየታገልኩ ያለሁበት ትልቁ ነገር ሩቲን ቢውልድ ማድረግ ነው። በጠዋት መነሳት፣ ያለውን ነገር ስራዎችን በቅድሚያ መስራት። በዚህ ታይም ላይ እንደኔ አይነት ኮንቴንት ክሬተር ወይም ደግሞ ለእንደኔ አይነት ወጣት ከሚያስፈልጉ ነገሮች ውስጥ 3 ዋነኞች ናቸው። አንደኛ ስፖርት፣ ሁለተኛ ሃርድ ወርክ፣ ሶስተኛ ነገር ደግሞ ኮንሲስተንሲ። እነዚህን ነገሮች ራሳችሁን ኢምፕሩቭ እያደረጋችሁ በሄዳችሁ ቁጥር ወይም ደግሞ ራሳችሁን እያሳደጋችሁ በሄዳችሁ ቁጥር ያው እድገት አለ የሚል ተስፋ አለን እኛም። ያለውበት ሁኔታ ትንሽ ከባድ ቢሆንም ግን ትልቁ ፖይንት ተስፋ ለመቁረጥ ነው። እናም እላችኋለሁ ሰብስክራይብ አድርጉ። አርጋተ ሰብስክራይብ አርግ እና ሌላ ጊዜም ደግሞ እንዲህ ቭሎግ እንድሰራላችሁ ሰብስክራይብ ማድረግ እንዳይረሳ።